ስለ የእግዚአብሔር ልብ ወይ ደግሞ የእግዚአብሔር የልብ ትርታ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ራእይ ከመጀመሪያው ምን ነበር? እግዚአብሔር ሰዎችን ሲፈጥር ከመጀመሪያው ጀምሮ የሱ ሐሳብ ወይ ደግሞ የእግዚአብሔር የልቡ ትርታ ምን ነበር ብለን ስንመለከት መጽሐፍ ቅዱስ የሚነግረን ዘፍጥረት ምዕራፍ 1 ከቁጥር 28 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ እንደውም ስናይ እንዲህ የሚል ቃል አለ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎች በምድርም ላይ የሚንቀሳቀሱትንም ሁሉ ግዟቸው ብሎ ይናገራል። ስለዚህ በዚህ በመጽሐፍ ቅዱስ ውስጥ ስንመለከት ከመጀመሪያው በዘፍጥረት መጽሐፍ ውስጥ እንግዲህ የእግዚአብሔር ሐሳብ ከዘፍጥረት እስከ ራእይ ብለን ማየት እንችላለን እና ከመጀመሪያው የእግዚአብሔር ሐሳብ የሰው ልጅ ለእግዚአብሔር ክብር እንዲኖር፣ እንዲገዛ፣ እንዲበዛ እየበዛ የሚሄደው ደግሞ በራሱ ሳይሆን የራሱ የፈለገውን ነገር ሳይሆን በእግዚአብሔር ሐሳብ እንዲሆን ወይ ደግሞ የእግዚአብሔርን መልክ ይዞ እንዲሄድ ነበር የእግዚአብሔር ሐሳብ። ሌላም በዚህ ምዕራፍ 1-2 ስንመለከት እግዚአብሔር በተደጋጋሚ ይሄን ይናገራል ለሰው ልጆች። ስለዚህ የሰው ልጆች እየበዙ የሚሄዱት በራሳቸው በፈለጉት መንገድ ሳይሆን በእግዚአብሔር ሐሳብ እንዲሄዱ ነው እግዚአብሔር የፈለገው። ነገር ግን ሁላችንም እንደምናውቀው ከዛ በኋላ ሰዎች በራሳቸው መንገድ መሄድ ጀመሩ። በዘፍጥረት ምዕራፍ 3 ላይ ውድቀት ወይ ደግሞ ኃጢአት ወደ ሰው ልጆች መጣ። ከዛ በኋላ የሰው ልጅ ከእግዚአብሔር ሐሳብ ራቀ። ከዚህም የተነሳ እግዚአብሔር ምን አደረገ? ቁጣ አደረገ በሰው ልጆች ላይ። እግዚአብሔር ተቆጣ። ከዛ በኋላ በተለይ ምዕራፍ 6 ላይ የዛ የሰዎች እንደገና ከመረጡት ምርጫ የተነሳ ክፉ ነገር እየበዛ እንደመጣ እናያለን። ሰዎች የየራሳቸውን መንገድ ሲወስዱ በተለይ ምዕራፍ 6 ቁጥር 5 ላይ ስንመለከት እንዲህ ይላልና እግዚአብሔር የሰው ክፋትን በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ የሚል ቃል አለ። አያችሁ፣ እግዚአብሔር የፈለገው የሰው ልጅ መልኩን እያበዛ እንዲሄድ ወይ ደግሞ የእግዚአብሔርን መልክ እንዲያበዛ ነበር። ሰው ግን ክፋትን እያበዛ ነው እየሄደው። ከዛ በኋላ እግዚአብሔር ግን እንደገና በምዕራፍ 9 ቁጥር 1 ላይ ደግሞ እግዚአብሔርን ከምፈራ ሰው ጋር እንደገና ቃል ኪዳን አደረገ። ሁላችንም እንደምናውቀው በዛ በመሃል ላይ የሰው ልጆች ክፋትን አደረጉ። ነገር ግን እንዲህ ይላል ምዕራፍ 9 ቁጥር 1 ላይ እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ የሚንቀሳቀሱትን በባህር ዓሦችም ሁሉ ላይ ይሁን፣ እነርሱም በእጃቸው ተሰጥተዋል አለ። አያችሁ፣ እግዚአብሔር እንደገና ልክ ወደዚህኛው ወደ ዘፍጥረት ምዕራፍ 1 ቁጥር 26 ስመልስ ነው የምናየው። ወይ ደግሞ እግዚአብሔር እንደገና ሐሳቡን አልቀየረም። የሰውን ልጅ ልባርክ እንደፈለገ እናያለን። ነገር ግን በኖህ ዘመን እንደምናየው ብዙዎቹ እንደገና ወደየፍላጎታቸው እንዲሄዱ በተለይ ምዕራፍ 11ን ስንመለከት ቁጥር 11 ላይ እንዲህ ይላል፣ እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ
ሰንበትንም ስማችንን እናስጠራው አሉ። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። አያችሁ፣ ማስጠራት የፈለጉት የየራሳቸውን ስም ሆነ። አያችሁ፣ የእግዚአብሔርን ክብር ትተው ለራሳቸው መንግስትን መመስረት ስማቸውን ለማስጠራት ፈለጉ። ከእግዚአብሔር ሀሳብ ወጡ ማለት ነው። እግዚአብሔር የፈለገው ሌላ፣ የሰው ልጅ ግን ያደረገው ሌላ እንደሆነ እናያለን። ከዛ በኋላ ምናልባት ልጆች ሆነን ደግሞ እኔ እንዲህ አስብ ነበር፣ እነዚህ ሰዎች ሰማይ ጠቀስ ህንፃ ሰርተው እግዚአብሔርን ስላስፈሩ ይሁን እንዴ? ወይ ደግሞ ግንቡ እግዚአብሔር ጋር ደርሶ እሱን እንዳይፈታተኑት ነው ብዬ አስባለሁ። ግን እሱ አይደለም። እግዚአብሔር ይሄ አላስፈራውም። እግዚአብሔርን ያስቆጣው ነገር ብኖር ለስማችን ለራሳችን ይህን እንገንባ ማለታቸው ነው። የእግዚአብሔርን ሀሳብ፣ የእግዚአብሔርን ስም፣ የእግዚአብሔርን ታላቅነት በመርሳታቸው ነው እግዚአብሔር የበተናቸው ወይ ደግሞ ቋንቋቸው እየተበታተነው። እስካሁን እያየን ያለ ነው የእግዚአብሔር ሀሳብ፣ የእግዚአብሔር የልቡ ትርታ ሰዎችን ለመባረክ እንዲበዙ እንዲወርሱ ነበር። ነገር ግን ሰው በራሱ ሀሳብ ከእግዚአብሔር እንዴት እንደወጣ አይተናል። እስቲ መጽሐፍ ቅዱሳችንን እንደገና ገልጠን እግዚአብሔር ደግሞ እንዴት ይሄን ሀሳቡን እንደቀጠለ በተለይ ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እግዚአብሔር እንደገና ምን እንዳደረገ ደግሞ ምናልባት መጽሐፍ ቅዱስ ከያዛችሁና ማስታወሻ ከያዛችሁ የመጽሐፍ ቅዱስ ጥቅስ ወይ ደግሞ ቅዱስ መጽሐፍት እስከምን ድረስ እግዚአብሔር ዓለምን ልባርክ እንደፈለገ ወይ ደግሞ የእግዚአብሔር ሀሳብ እስከየት ድረስ እንደሆነ እና እግዚአብሔር ማንን ልጠቀም እንደፈለገ የሚያሳይ መስመር ብታዘጋጁ ለጥናታችሁ እጅግ በጣም ቀላል ይሆናል። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እንደ ምሳሌ እንስራና የቀረውን ደግሞ እናንተ ከአብራችሁ መጽሐፍ ቅዱስ ከምታጠኑት ሰው ጋር እንደገና መስራት ትችላላችሁ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችም ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ ይላል። በተለይ በዚህ ስፍራ እግዚአብሔር እንደገና ለአብርሃም ቃል እንደገባለት እናያለን። የመጀመሪያው እግዚአብሔር ወይ ደግሞ የእግዚአብሔር ሀሳብ የእግዚአብሔር በረከት በአብርሃም በኩል የመጣው እስከ መች ነው? በቃሉ እንደምንመለከተው እስከ ምንድን ነው የምለው? ቃሉ ስናገር ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩ እባርካለሁ፣ የሚረግሙንም እረግማለሁ፣ የምድርም ነገዶች ሁሉ በአንተ ይባረካሉ። ስለዚህ የእግዚአብሔር ሀሳብ ለአብርሃም የምድር ነገድ ሁሉ የምድር ነገዶች ሁሉ በሱ እንደሚባረኩ እግዚአብሔር ማንን ነው በዚህ ስፍራ ልጠቀም የፈለገው? አብርሃምን። ስለዚህ እግዚአብሔር አብርሃምን ተጠቅሞ የምድርን በረከት ልባርክ የምድርን ነገዶች ሁሉ ልባርክ እንደፈለገ እናያለን። እስቲ ጥቂት አንድ 10 ደቂቃ ልስጣችሁና አብራችሁ ካላችሁ ሰዎች ጋር ወይ ደግሞ ከቡድን አጋሮቻችሁ ጋር ለሚቀጥሉት 10 ደቂቃዎች እነዚህን የመጽሐፍ ቅዱስ ክፍሎች በማየት የእግዚአብሔር በረከት እስከምን ድረስ እንደሆነና እግዚአብሔር ማንን እንደተጠቀመ
መጽሐፍ ቅዱሳችሁን ከፍታችሁ አብራችሁ እንድታዩ አበረታታችኋለሁ። ዘጸአት ምዕራፍ 19 ከቁጥር 5 እስከ 6፣ መዝሙረ ዳዊት ምዕራፍ 67፣ ኢሳያስ ምዕራፍ 49 ከቁጥር 5 እስከ 6፣ ማቴዎስ 28 18 እስከ 20፣ የሐዋርያት ሥራ 1:8፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እስከ 21፣ አንደኛ ጴጥሮስ 2 9 እስከ 10 እና ራእይ የዮሐንስ ራእይ ምዕራፍ 7 ከቁጥር 9 እስከ 10ን አብራችሁ እንድታዩ አበረታታችኋለሁ። እሺ የተወደዳችሁ ወገኖች ምናልባት መጽሐፍ ቅዱሳችሁን በደንብ አይታችሁ ከሆነ የእግዚአብሔር ልብ ከመጀመሪያው እንዳልተቀየረ እግዚአብሔር በዘመናት ሁሉ በሰዎች መስራት እንደፈለገ አይተናልና በዘጸአት መጽሐፍ ምዕራፍ 19 ቁጥር 5 እና 6 ላይ እግዚአብሔር እስራኤልን መጠቀም የፈለገው ምድሩን ሁሉ በማን ልባርክ ነበር? በእስራኤል ልባርክ ነው። ነገር ግን ዘጸአት ምዕራፍ 20 ከቁጥር 19 ላይ የእስራኤል ሕዝቦች አንድ ነገር አሉ። ሙሴ አንተ ተናገረን፣ እግዚአብሔር ግን አይናገረን አሉ። አያችሁ፣ እግዚአብሔር አምላካቸው እንደሚሆን እንደሚመራቸው ከተናገረ በኋላ የእስራኤል ልጆች እንደገና ሲያምፁ እግዚአብሔር አይናገረን አንተ ተናገረን ብሎ ለሙሴ ሲናገሩ እናያለን። ሌላ ደግሞ በመዝሙረ ዳዊት ምዕራፍ 67 ላይ እግዚአብሔር እንደገና በእስራኤል አሕዛብን ሁሉ እንደሚባርክ ይናገራል። አሕዛብ ሁሉ፣ ምድር ሁሉ በእነሱ እንደሚባረክ። ሌላ ደግሞ በተለይ ኢሳያስ ምዕራፍ 49 ከቁጥር 5 እና 6 እንዲህ ይላል። ኢሳያስ ምዕራፍ 49 ከቁጥር 5 እና 6 እሺ ጌታ እግዚአብሔር ጆሮዬን ከፍቷል፣ እኔም አመፀኛ አልነበርሁም። እሺ 49 ከቁጥር 5 እና 6 አሁንም በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንዲመልስ እስራኤልንም ወደ እርሱ እንዲሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ብሎ ይናገራል። እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። ይሄ ቃል ትንቢታዊ ቃል እንደሆነ እናያለን። ቃሉ የምናገረው በተለይ ጌታችን ኢየሱስ ክርስቶስ መጥቶ የምሰራውን ስራ ነው እና መጥቶ የሚያደርገው ምንድን ነው? የያዕቆብን ልጆች ወደ እርሱ እንደሚመልስ አሕዛብን ሁሉ ምድርን ሁሉ እስከ ምድር ዳር ድረስ ወደ እሱ እንደሚመልስ ይናገራል። ሌላ ደግሞ መጽሐፍ ቅዱሳችንን ስናይ በማቴዎስ ወንጌል ምዕራፍ 28 18 እስከ 20 ላይ ወደ ዓለም ሁሉ ሂዱ። አያችሁ፣ የእግዚአብሔር ሀሳብ አሁንም ለማን ነው? ለዓለም ሁሉ ነው። ወንጌልንም ለፍጥረት ሁሉ ስበኩ ይላል። በዚህ ስፍራ ደግሞ ለማን ነው ጌታ ኢየሱስ የተናገረው? ለደቀ መዝሙርቱ ነው። መጠቀም የፈለገው ደቀ መዝሙርቱ ነው። ዛሬ ደግሞ እኛን ማለት ነው።
ሌላ በሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያም በይሁዳ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይላል። ስለዚህ ኢየሩሳሌም የነበሩበት ቦታ ነው። ይሁዳ ቀጥሎ ያለ አካባቢ ነው። ከዛ ሰማሪያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። የእግዚአብሔር ሀሳብ አሁንም እስከ ምድር ዳር ድረስ ነው። ምድር ሁሉ በሱ በክርስቶስ እንድጠቀለል ይፈልጋል። ይሄም ማንኑ መጠቀም የፈለገው ደቀ መዝሙርቱ ነው። ነገር ግን ሁላችንም እንደምናውቀው ደቀ መዝሙርቱ በተለይ መንፈስ ቅዱስ ቃል እንደ እግዚአብሔር ቃሉን አከበረ። ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በምዕራፍ 2 ላይ የሐዋርያት ሥራ መንፈስ ቅዱስ ወረደ። ከዛ በኋላ እጅግ በጣም ትልልቅ ተአምራቶች መሆን ጀመሩ። ነገር ግን አንድ ትልቅ ችግር የነበረው እዛው ኢየሩሳሌም እንጂ ወጥቶ ወንጌልን አይሰሩም ነበር፣ ወይ ደግሞ የእግዚአብሔርን ሐሳብ ከማስፈጸም ይልቅ እዛው መቆየትን መረጡ። ከዚህ የተነሳ ምዕራፍ 8 ቁጥር 1 ላይ ሁሌም እንደምናየው በብዛትም እንግዲህ በአንድ ምዕራፍ 1 ቁጥር 8 መሄድ ካልቻልን እግዚአብሔር ምናልባት በ8:1 ያስኬደናል ብለው ብዙ ሰዎች ሲናገሩም ሰምቻለሁና ምዕራፍ 8 ቁጥር 1 ላይ እንደዚህ ነው የምለው። አብረን እናንብብ። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማሪያ አገሮች ተበተኑ። ይገርማል አይደለ? እንግዲህ ወዴት ነው የተበተኑት? ኢየሩሳሌም ባለች ቤተ ክርስቲያን ትልቅ ስደት፣ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳ እና ወደ ሰማሪያ ተበተኑ። አያችሁ፣ የእግዚአብሔር ሐሳብ ከመጀመሪያም ወደዚህ እንዲሄዱ ነበር። ስላልሄዱ ግን በስደት ምክንያት ሲሄዱ እናያለን። ከዛ በኋላ ደቀ መዝሙርቱ ናቸው። ደቀ መዝሙርቱ እና ሌሎችም የተበተኑት ወንጌልን ሲሰብኩ እናያለን። ስለዚህ በስደት የተበተኑ በሙሉ ወንጌልን ሰበኩ። እግዚአብሔር እነሱን ተጠቀመ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ደግሞ እግዚአብሔር እንደገና የእሱ የሆኑትን እንደምጠቀም ሀሳቡ ደግሞ አሁንም ምን ማድረግ ነው? ዓለምን ሁሉ በክርስቶስ ለመጠቅለል እንደሆነ እናያለን። እግዚአብሔር በዛ ስፍራ ደግሞ ማንን ነው የምጠቀመው? አምባሳደሮቹ። ሌላ ደግሞ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ ይላል አይደለ? እግዚአብሔር የእሱ ሀሳብ አሁንም ምንድን ነው? ሰዎች ሁሉ የእግዚአብሔርን ማዳን እንዲሰሙ፣ ሰዎች ሁሉ በእግዚአብሔር ሀሳብ ውስጥ እንዲሆኑ፣ ወደ እግዚአብሔር እንዲመለሱ ነው የእግዚአብሔር ሀሳብ። ማንኑ የምጠቀመው? ቅዱሳንን ሁሉ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ። ማነው የምነግረው? ቅዱሳን ሁሉ፣ በክርስቶስ የዳነ ሰው ሁሉ ይሄ ስራ አለው። በመጨረሻም መጽሐፍ ቅዱሳችን አንድ የምነግረን ቃል አለ። የዮሐንስ ራእይ ምዕራፍ 7 ከቁጥር 9 እና 10 ያለውን አንብበን እንጨርሳለን። ምዕራፍ 7 ከቁጥር 9 እና 10 ከዚህ በኋላ አየሁ፣ እነሆም አንድ እንኳ ልቆጥራቸው የማይችል ከአሕዛብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጃቸው ይዘው በዙፋኑና በበጉ ፊት ቆመው በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ መዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎች
በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ የሚል ቃል አለ። የእግዚአብሔር ሐሳብ አያችሁ። ዛሬ ይሄን ቃል ለምንሰማ ወይ ደግሞ ለምንሰብክ ሰዎች ብቻ ሳይሆን እግዚአብሔር የምፈልገው በተለይ ከአሕዛብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ከአሕዛብ ከነገድ ከወገን ከቋንቋ ሁሉም ሰዎች ጎረቤቶቻችሁ፣ የሚቀጥል አካባቢ ላይ ያሉ፣ በሚቀጥል ከተማ ያሉ ሁሉ ወደሱ እንዲሰበሰቡ ከአሕዛብ ሁሉ ከሕዝብ ሁሉ ከነገድ ሁሉ ከወገን ሁሉ ከቋንቋ ሁሉ ወደሱ እንዲሰበሰቡ። ይሄን ደግሞ ለማድረግ እግዚአብሔር ማንን ነው ልጠቀም የፈለገው? እኔንና እናንተን፣ የእውነት ክርስቶስን የምንከተል የእሱ ደቀ መዝሙርትን ነው።